ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? እኔ ጸልያለሁ ለሶፎንያስ የሮቤልን ያዳነ አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምናቶቻችን ያድንልን፣ ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ። ሰላም እንደምን ቆያችሁኝ? የተከበራችሁን የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ፣ እንደሚታወቀው በዚህ ቻናል ወቅታዊ ሃይማኖታዊና አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። እንግዲህ ሰሞኑን ብዙ ኢትዮጵያውያንን አንገት ያስደፋ የብዙዎቻችንን ልብ የሰበረው የእውቁ ጋዜጠኛ ሶፎንያስ በተመሳሳይ ጾታ ወይም በግብረ ሰዶማዊነት የተለያዩ መረጃዎች እንደተለቀቁበት እናውቃለን። ይህንና መሰል አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን በተጨማሪ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በመጻፍ ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። ልጅነቴ ፊቴ ላይ ይታይ ነበር። ልደቴ ሊከበር ሰዓታት ቀርተውታል። ልድገመው። ልጅነቴ ፊቴ ላይ ነበር። ልደቴ ሊከበር ዝግጅቱ ተጀምሯል። ጓደኛ ነኝ በምትል ልጅ መሪነት የማላውቀውን ሳይሆን የማውቀውን ልደት ሰርፕራይዝ ልደረግ ትልቅ ጫማ ላይ ተሰቅያለሁ። ትላንትና የመስል ትውስ ይለኛል። ሙዚቃው ጆሮ ይበጥሳል። መጠጥ ሲሳብበት ግን ድምፁ ይቀንሳል። እኔ ምለው ውስኪና ጆሮ ግን ቀጥተኛ ግንኙነት ይኖራቸው ይሆን? ራሴን ጠየቅኩት። ድም 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 ከሙዚቃው ጋር ልቤ አብሮ ይደልቃል። ያልታደለው ወገብ ያደለው ደግሞ ዳሌ ይዞ ሁሉም ሰው ይተሻሻል። አለፍ አለፍ ብሎ በየጠረጴዛው እባብ መሰል ጎማ ሰው አፍ ላይ ተተክሏል። ከገባውበት ሰመመን በዛው በጎማው ጫፍ ነካ ስደረግ ነቃ አልኩ። በምልክት ሳቢው ነው። እሳት ከላይ ከስር ጭስ። አራዳ ለመባል ቶሎ ብዬ ቀበል አልኳት። ወደ አፌ አስጠግቼ ሳብ። ለካስ ጭስም ጣዕም አለው። ለመሸታ ቤቱ ድምቀት ከሚለቀቀው የሙዚቃ ማጀቢያ ጭስን ጨምሮ ሁሉም የለኮሰው ጭስ ተጨምሮ ጭጋግ ሆነ ቤቱ። ጭስ እጣን። ሄድኩኝ በሐሳብ። መች ነው ግን ከእጣኑ ከማጥንት ወርጄ ጭስ ላይ የተገኘሁት? በተቀመጥኩበት እጄ ጎማውን ሳይለቅ በሐሳቤ ወደ ልጅነቴ ሄድኩኝ። አያቴ ከእንቅልፌ ሳልነቃ ያኔ በልጅነቴ በአያቴ ተጎትቼ ከቤተ ክርስቲያን ስገባ ከስር ከስሯ ድክ ድክ ብዬ የማጠንቱ ሽታ ቤተ ክርስቲያኑ በር ላይ ያኔ እዛ ካህኑ እጣን በማጠን በቅዱሳን ስም ምህረትን ሲለምን ምስጋና ሲያቀርብ እዛ ሄድኩ። ለውስጥን ደቂቃዎች ያበድኩም መሰለኝ። የምጠጣውን ብርጭቆ ቀና አድርጌ ያየሁት። ጤነኛ ነኝ? ምን አመሳሰለው? ያኔ እዛ በልጅነቴ ካህኑ ነበር ያጠነኝ። ዛሬ ደግሞ ቁጭ ብዬ በካዳሚ ከሰል እየተቀየረልኝ ነው። የት ነው ያለሁት? አይምሮዬ መዘባረቁን ቀጠለ። እዚህም መስዋዕት፣ እዚህም መስዋዕት። ይሄ ለማ እዛ ከግር እስከ ራሴ ተከናንቤ ዜማ ባለበት እጣኑ ባለበት ማጎንበስ ማሸብሸብ። እዚህ እርቃኔን ወጥቼ ዜማ ባለበት ቅላጼ ባለበት ድምድምታ ባለበት እጣን ባለበት ማጎንበስ ማሸብሸብ መተሻሸት። ይሄ ለማ እዛ ወንድ በግራ ሴት በቀኝ ተብሎ ፈተና የሚሸሽበት። እዚህ ወንድ ከሴት ተቃቅፎ ገላ የሚረክስበት። አሬት ነው ያለሁት። እዛ ሆድ አደር እንዳልሆን ሆዴን ገትቼ በባዶ ሆዴ ስጋው ደሙን ተቀብዬ የቅዳሴውን ጸበል ጠጥቼ እዚህ ውስኪውን አስወርጄ ጉዝጓዝ ከስር ፈልጌ ጥብስና ቁርጡን ከስር አመቻችቼ እዛ 2-3 ሆናችሁ በስሜ ብትሰበሰቡ ከመሃል እገኛለሁ ያለው ፈጣሪ እዚህኛው ላይስ ሴት የሚወደስበት እርቃን የሚወጣበት ዝሙት የሚነግስበት ስካር የሚሰፍንበት ቦታ ላይ ማን ይገኝ ይሆን? ራሴን ጠየቅኩት። ከነበርኩበት ውጥረት ጓደኛ ነኝ ያለችው ልጅ ድምፅ ቀሰቀሰኝ። ዶንት ወሪ። ለዚህ ይሆን እንዴ ዘፋኝ መንግስተ ሰማያት አይወርስም የተባለው? የማውቀው ዜማ ቅዳሴ ብቻ መሆን ሲኖርበት ባዶ አዳራሽ አይጨፈር ነገር፣ ባዶ አዳራሽ አይወዛወዝ ነገር። ሰውየው እኮ ሞቷል። የለም ሳይኖርም ግን አብሮ ተያይዞ ጭሰቱን የሚጠራው የጭስ አባራሪ ያረገው ትውልዱን እኔንም የሚያስከተለኝ እሱም ብዬ ባይሆን በባዶ አዳራሽ ዜማ ባይኖር ኖሮ መች እገኝ ነበር? ድጋሚ ማሰብ ጀመርኩኝ። የራሴው ድምፅ ለራሴው አቃጨለ።
ህይወት እኮ ምርጫ ናት። ወይ መቀደስ ወይ መልከስከስ። የኔ ትውልድ እንንቃ። ይህ ኢየሱስን ጥፋት የሚያሳይ መካሪ ቪዲዮ ነው። ሪፖስት አድርጉት። ሰላም ሁኑልኝ። ህይወት እኮ ምርጫ ናት። ወይ መቀደስ ወይ መልከስከስ። ህይወት በትክክልም የኛ ምርጫ ናት። እንቀደስ ካልን በቅዱሱ መንገድ እንሄዳለን፣ እንልከስከስ ካልን በተልከሰከሰው መንገድ እናመራለን። እንደዚህ አይነት መንገዶች ውስጥ ከሚከቱን ሰዎች ፈጣሪ ይጠብቀን፣ ወደ መጥፎ መንገድ ከሚወስዱን ማለት ነው። ታዲያ ወደ ቅዱሳን ወይም ደግሞ ወደ ተመረጠው ቦታ የሚወስዱን ግን ትክክለኛና ጥቂት ሰዎች ናቸው። እንደዚህ አይነት ሰዎችን በህይወታችን ያጋጥማችሁ እያልኩኝ ወደ ኔክስት ቪዲዮ አልፋለሁ። ግን ሱስ ራስን የሚጎዳ ህይወትን ወደኋላ የሚያስቀር ነገር ነውና በተቻላችሁ አቅም በዚህ ህይወት ውስጥ ያላችሁ ለመውጣት ከፈጣሪ ጋር በመታገል የሌላችሁበት ደግሞ እንግዲህ ከእንደዚህ አይነት ነገሮች ውስጥ ላለመግባት መጸለይና ጥሩ ነገሮችን ማዘውተር ተገቢ ነው ብዬ አስባለሁ። እናንተስ ከህይወት ልምዳችሁ ወይም ደግሞ ካሳለፋችሁት ነገር ምን አይነት ሐሳብ አስተያየት ብትሰጡ ደስ ይላችኋል? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ የጻፋችሁ ብናወራበት ብንወያይበት ጥሩ ሐሳቦችን እናፈልቃለን ብዬ አስባለሁ። ወደ ኔክስት ቪዲዮ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይሏል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይሏል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማንንም ብለጠቅ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው። ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ። በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው። ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው። ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያልሆኑ ሰዎች እናውቃለን። ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩቡን እዩት። የሚያወራው ወሬውላ ወንድ ልጅ እዚህ ጋር ሲነካ ወንድን እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ።
ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው ምለው። የልጅቷ ሐሳብ ጥሩም መጥፎም ጎን አለው ብዬ አስባለሁ። እንዴት ካላችሁኝ እንግዲህ በአንድ በኩል ይህ ነገር እንዴት ነው ልጁ ወይም ደግሞ መጀመሪያ ላይ ይህንን የእውቁ ጋዜጠኛ ሶፎንያስን ቪዲዮ በተለያዩ ማህበራዊ ድረገጾች ያጋራው ግለሰብስ እንዴት የዚህ ነገር ተጠቂ አለመሆኑን ማረጋገጥ እንችላለን? ወይም ደግሞ የግብረ ሰዶማዊነትን አባል አለመሆኑን በምን እናውቃለን ያለችው ሐሳብ ያስኬዳል። ለምን ካላችሁኝ እንደዚህ አይነት ሰዎች በድብቅ እርስ በርስ የሚታወቁና በቁጥር ትንሽ ስለሆኑ ማለት ነው። ታዲያ ቤተሰቦቼ ሌላኛው ደግሞ እንደ ማንኛውም ሰው የምንቃወምበት ወይም ደግሞ የተቃወመችበትን ሐሳብ ያነሳችበት ሐሳብ ነው። እናንተስ ከሁለቱ ሐሳብ በየቱ ትስማማላችሁ? ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ምክንያቱም ሐሳብ ሼር ማድረግ ለተለያዩና ለጥሩ ሐሳቦች ምንጭ ስለሆነ ማለት ነው። በቀጣይ እንግዲህ እኛ ከድሮም ጀምሮ ነግረናችሁ ነበር ይለናል አንድ ወንድማችን። ስለዚህ ስለ ተመሳሳይ ጾታ ግንኙነት እስኪ ቪዲዮውን ተመልክተን እንመለስ። ዛሬ እየሰማን ያለነው ጉድ እጅግ በጣም ከባድ፣ አስነዋሪ፣ ክፉ ነገር ነው። እንግዲህ በጋዜጠኛ ሶፎንያስ ጉዳይ የሰማነው የተመለከትነው ነገር እንደው የሚያስደነግጥ ጆሮን ጭው የሚያደርግ አይደለም። የኛ መዘናጋት ያመጣብን ጣጣ ጉዳይ ነው። ለሁሉ ነገር ቸል እስከመቼ እንደምንል አይገባኝም። ይሄ ጉዳይ በጋዜጠኛ ሆነ እንጂ ይሄ አይነት ነውር በከተማችን ብሎም በታላላቅ ተብለው በሚጠሩ ሰዎች ጭምር እንደሚመራ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ጀምሮ ጩኸታቸው የሚሰማ አልነበረም። በጣም በሚያስገርም በሚያስደነግጥ መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ሲደክማቸው እነሱ በረቱና በአደባባይ መምጣት ጀመሩ። ነገሩን ሁሉ በደንብ እንመለከተዋለን። ምንድነው በሀገራችን እየተካሄደ ያለው? መሪዎቻችን ስለዚህ ጉዳይ ምን ይላሉ? ታዋቂ ሰዎችስ የት ይገኛሉ? ዛሬ ተገኘ የተባለው ሶፎንያስ ዋሲሁን ምን ሲያደርግ ነበር የሚለውን ነገር በሙሉ እንመለከታለን። ከዛ ባለፈ ደግሞ በጣም በሚያስገርምና በሚያስደነግጥ መልኩ በእኔ አስተሳሰብ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ሁለተኛ ሰው ስለ ኢትዮጵያዊነት የሚቆረቆር አንድ ተቋም ያገኘን ይመስለኛል። እሱም የኢትዮጵያ ፌዴራል ፖሊስ ነው። ሰሞኑን በቲክቶክ አዋርድን አጥብቃችሁ ያዙልኝ። በቲክቶክ አዋራጅ ፕሮግራም ላይ የኢትዮጵያን ባህል፣ የህዝቡን ማንነት፣ ስነ ልቦናውን የማይወክሉ አለባበሶችን የለበሱ ግለሰቦችን ይዞ በቁጥጥር ስር በመዋል ምርመራ መጀመሩን ስሰማ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀጥሎ ለኢትዮጵያዊነት የሚቆረቆር ሁለተኛ ተቋም ማግኘቴ እጅግ ስላስደስተኝ እሱ ጉዳይ ላይም በደንብ እናነሳዋለን። ነገር ሁሉ በጣም አስቀያሚ አስነዋሪ ጉዳይ ነው። በአዳማ ከተማ ላይ የፈነዳው እውነት ብዙዎቻችሁ ባለፉት ጊዜያቶች የተደረጉ ሁነቶችን በዚህ ወጣት ላይ ስንመለከት የነበረውን ተዉት፣ ራሱን አሞት ነው ማስታመም ይቻላል ምናምን ብዙ ስንል ነበረ። ምክንያቱም ወንድማችንን ለማዳን ሲባል ወደ ቀልቡ እንዲመለስ ለማድረግ ሲደረግ፣ አሁን ግን ምልክቱ እንጂ ዋናው ነገር ከኋላው ነውና ስለዛ ጉዳይ ማውራት ይጠበቅብናል። ስለ አንድ ግለሰብ ሳይሆን አንድ ግለሰብ ስለገባበት ትልቁ ጉዳይ በደንብ የምናወራበት ሰዓት ላይ ተገኝተናል። ይሄም ግብረ ሰዶማዊነት ነው። ጋዜጠኛ ሶፎንያስ ዋሲሁን እዚህ ደረጃ እስኪደርስ ምንድን ነበር የተማመነው? ማንን ነበር የተማመነው የሚለውን ብዙ ነገሮችን መመልከት ይኖርብናል። ከሰማነው፣ ካየነው፣ ካነበብነው መልእክቶቹን ሲለዋወጡ ጋዜጠኛ ሶፎንያስ ብቻውን እንዳልነበረ ሌላም ሰው ሁሉ መጨመር እንደሚችል ካነሰ የሚደክመው አይነት ከሆነ ይቅርታ ለቃሉ አነጋገር በሚዲያ አይነገርም፣ ለሰዎች አይነገርም እያለን በየቤታችን ስለመጣብን ይሄ ክፉ ነገር በደንብ በፊት ለፊት ማውራት ይጠበቅብናል። ከዛ በፊት ስለ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አንድ ጉዳይ ላንሳችሁ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ለኢንተርቪው መጥተው እዚሁ 4 ኪሎ አካባቢ የሚገኝ አንድ የሕክምና ተቋም ህፃናት ሲወለዱ ጾታቸውን አይጽፍም፣ ይዘላል፣ ይሄ ተቋም ክትትል ይደረግበት ሲባል
ቅድሚያ የደወለው ሶፎንያስ ነበር። እኛ ጋር ጥርግርግ ነበር ያደረገን በስድብ ለምን በወቅቱ ሚዲያ ላይ ሰርተንበት እንደነበረ የምታውቁት ጉዳይ ነው። ያንን የአንድን ግለሰብ ስለወደቀ ዛቢያ ለማብዛት ሳይሆን ብዙ ነገሮችን እስቲ እንመልከት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ከዛሬ 15 ዓመታት በፊት ብቻቸውን ሲጮሁ ነበር። ዛሬ በብሔራዊ ቡድን በሴቶቹ ሰሞኑ ሲራገብ እንደነበረው ወንድሞቻችን በሚዲያ ትግል ሲያደርጉ እንደነበሩት አሁን ደግሞ በጋዜጠኛው ፈንድቶ የመጣው የግብረ ሰዶማዊነት ጉዳይ ሰፊ ነው ባህሩ። የዛሬ 5 ዓመት ስለ ኢትዮጵያ ዝም አንልም ትውልድን ከግብረ ሰዶም እንታደግ ማህበርን ጳጉሜ 3 ቀን በመዲናችን አዲስ አበባ ስናቋቁመው ለምስረታ የኩራት ቀን መስቀል አደባባይ ላይ ይከበር ነበር። ምን ይዘን ነው የምንኮራው? ግዴላችሁ መሄድን ነገር እንቃወም። አትሊስት የባህልና ቱሪዝም ሚኒስቴር እንኳን መጥቶ ይሄንን ማህበር ያደራጀው ስንል ሰው እንኳን አልነበረም። ብቻቸውን ነበሩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። ቢያንስ በዚህ ማህበር ላይ በዚህ እንቅስቃሴ ላይ 12 13 ዓመታትን ሆኖኛል። እኔም ከሳቸው ጋር የማህበሩ ምክትል ሊቀመንበርም ነበር። ልጆቻችን ተወስደዋል። ቦሌ አካባቢ ያያችሁት ቪዲዮ 2 ህፃናት እርስ በእርስ የግብረ ሰዶምን ተግባር ሲፈጽሙ ነው ያዝናቸው። ትላንትና ታዋቂ በሚባሉ ሰዎች አንዱ የሆነው ጋዜጠኛ ሶፎንያስ እግዚአብሔር በትክክልም ከ10 ወይም ደግሞ ከ15 ዓመት በፊት እንደዚህ አይነት ነገሮች ሲወሩ እንደቀል የምናልፋቸው ነበሩ። ታዲያ ይህ የማህበራዊ ድረገጽ አጠቃቀም ወይም ደግሞ ማህበራዊ ድረገጾች በቅርብ ማግኘት ከጀመርንበት ጊዜ ጀምሮ እንደዚህ አይነት ነገሮች በቅርብ ሰዓት ልዩነት ወይም ደግሞ በርቀት ሰዓትም ልዩነት ቢሆን እንደዚህ አይነት ነገሮችን እንሰማለን፣ በሴትም በወንድም ወገን። በቅርቡ ከምታስታውሱት ወይም ደግሞ ሁላችንም ከማንዘነጋው የኢትዮጵያ የሴቶች ብሔራዊ ቡድን ወይም ደግሞ ሉሲዎቹ አባላት መካከል እንደዚህ አይነት ነገር መገኘቱና ጋዜጠኞቹ ያወጡትንም የቅርብ ጊዜ ትዝታችን ነው ብዬ አስባለሁ። ብቻ ዞሮ ዞሮ የኛ ከባዱና ትልቁ ደካማ ጎናችን ብዬ ማስበው እንደዚህ አይነት ነገሮች ለተወሰኑ ሰዓታትና ለተወሰኑ ቀናት ግፋ ቢልም ሳምንታትና ወራት መነጋገሪያ የሆኑና ሌሎች መነጋገሪያ ሀሳቦች ሲመጡ እንዘነጋቸዋለን። ይህ መሆን የለበትም ብዬ አስባለሁ። ምክንያቱም ይህ ነገር እንደ ሀገር በጣም ትኩረት ልንሰጠው የሚገባ ጉዳይ ስለሆነ ማለት ነው። ቤተሰቦቼ እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ታዲያ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ በተለያዩ ሀሳቦች እንግዲህ የተለያዩ መልስ ምቶችን በመስጠት የምናውቀው ዮኒ ማኛ ሁላችንም ያስደነገጠ ነገር ተናግሯል። እስኪ ምንድነው ተመልክተን እንመለስ። እኔ ጸልያለሁ ለሶፎንያስ የሮቤልን ያዳነ አምላክ ሶፎንያስን ያድነው፣ ሌሎችንም ወንድምናቶቻችን ያድንልን፣ ከዚህ ልምምድ ያውጣልን እግዚአብሔር አምላክ። በተለይ ደግሞ በጣም አድርገው እነሱን የሚጠሉ ሰዎች በነገራችን ላይ ራሳቸው ናቸው። ጌታ ምስክሬ በጣም ምክንያቱም እኔን አልነካኝም። በጣም አድርገህ እነሱን ከጠላ you're one of them። ለምን ማነካ? አንተን አልነካ፣ አንተ ጋር የደረሰብህ የለ። በጣም አድርገህ ከጠላ ራስ ውስጥ እነሱን በዛ ያለ የሚያስጠላህ ነገር የለማ። ቢካዝ የምትኖረው አሜሪካን ሀገር አብራቸው ስትሰራ አብራቸው ምን ስትሆን ምንም ያላልክ ሰውዬ እንዴት በኃይለኛው ልጠላ ቻልክ? ሃው ምን አግብቶ ያንተ ገላ አይደለ፣ ያንተ ሁኔታ አይደለ፣ ካንተ ጋር የሚያገናኘው ነገር የለ። እንደ በጣም እጠላለሁ ካል ተደብቀ የምታደርገው አንተ ነህ። ጌታ ምስክሬ በጣም ችግር ያለበት ሰው በጣም ይጠላቸዋል። ራሱ ነው፣ ፍራቻው ነው፣ እንዳልገባ ብሎ ፍራቻው ነው በጣም የሚያስጠላው። እኔ አይሞቁኝም አይበርዱኝም። ያዘየማ ቢዝነስ የኔ ጉዳይ አይደለም። በጣም እነሱን እጠላለሁ የሚል ሰው ጌታን ነው ማለት ራሱ ነው። ብዙዎች እንግዲህ ከእንደዚህ አይነት ነገሮች ሲወጡ
አይተናል በእነዚህ በማህበራዊ ድረገጽ መተግበሪያዎች ማለት ነው። ታዲያ መውጣቱ ግን ቀላል አይደለም። ፈጣሪም ሲጨመርበትና የዛ ሰው ወይም ደግሞ የዛች ሰው ትልቅና ከባድ ተስፋ አለመቁረጥና ጥንካሬን ይፈልጋል። ታዲያ በእውነት እሱ እንዳለው አብዛኞቻችን እንደዚህ የምንቃወመው የእንደዚህ አይነት ነገሮች ደጋፊ ነን አይደለንም? ይህንን ሀሳብ ለእናንተው ወደ ጥያቄ ወይም ደግሞ ለእናንተው እንደ ጥያቄ ልተውላችሁና ቀጣዩን ቪዲዮ ተመልክተን እንመለስ። ግብረ ሰዶማውያን ከሀገር እንዳይወጡ የጉዞ እገዳ በኢሚግሬሽን ልጣልባቸው ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ፍትህ ሚኒስቴርን መንሽን እያደረጋችሁ ግብረ ሰዶማውያን በቀላሉ ከሀገር እንዳይወጡ የጉዞ እገዳ እንድጣልባቸውና ተይዘው ለህግ እንዲቀርቡ በኮሜንት ሴክሽን ላይ ጠይቋቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ የተመሳሳይ ጾታ ግንኙነት አራማጆች ቁጥራቸው እጅግ በጣም በሚያስፈራ ሁኔታ እየበዛ ይገኛል። ከዚህም ባሻገር ደግሞ ይሄንን ቆሻሻ ተግባር ከፈጸሙ በኋላ በቀላሉ ከዚች ሀገር እየወጡ ተመሳሳይ አቋም የሚያራምዱ ግለሰቦችና ተቋማት አመቻችነት በውጭ ሀገር ጥገኝነት እየተሰጣቸው እየኖሩ ይገኛሉ። በቅርብ ጊዜ አንዲት ግብረ ሰዶማዊ ሴትም ተመሳሳይ ተግባር ፈጽማ ከሀገር እንደወጣች እናስታውሳለን። ታዲያ ከዚህ ጋር በተያያዘ ጋዜጠኛ ሶፎንያስን በተመሳሳይ ጉዳይ ስለተጠረጠረ ስልጣን ያለው አካል ግለሰቡ ሳይገደል የደቦ ፍርድ ሳይወሰድበትና አካላዊ ጥቃት ሳይደርስበት ሌሎችም በስሜት ተነሳስተው የህግ ተጠያቂነት እንዳይመጣባቸው ግለሰቡን በቁጥጥር ስር በማዋልና የጉዞ እገዳ በመጣል ከሀገር እንዳይወጣ በማድረግ ተገቢው ምርመራ ተደርጎበት ተገቢው ቅጣት ሊቀጣ ይገባል እላለሁ። ታዲያ ሁላችንም በዚህ ጉዳይ ላይ መረባረብ አለብን። መንግስትንም ደግሞ የሰብአዊ መብት ተሟጋች ነን የሚሉ አካላት ግብረ ሰዶማዊነት ወንጀል መሆኑን ቀርቶ ሰብአዊ መብት ነው ተደርጎ እንዲፈቀድ እየጠየቁ ያሉ በመሆናቸው የኛ እጅ ለእጅ ተያይዞ ነገሩን መዋጋት ከመቼም ጊዜ በበለጠ አሁን ግዴታ ሆኗል እላለሁ። አመሰግናለሁ። እንደዚህ አይነት አነጋጋሪ ጉዳዮች ወቅታዊ የሁሉንም ትኩረት ስለሚስቡና እንግዲህ የትኩረታችንን ስለሚገዙ ቀልባችንንም ስለሚወስዱ መነጋገሪያ ስለሚሆኑ ማለት ነው ጉዳዩን ማንኛውም ሰው እንግዲህ እንደ እውቀቱ ባለበት እድሜ ደረጃ በተለያዩ መለያዎች እንግዲህ የሚያወራውም የሚያነሳውም ሀሳብ ይለያያል። ነገር ግን ከህግ አንፃር እንደዚህ አይነት ነገሮችን ብንመለከትና እንደዚህ አይነት ነገሮችን አውቀን ብናወራ እንደዚህ አይነት ነገሮችንም ብንመለከት ጥሩ ይመስለኛል። ታዲያ ቤተሰቦቼ በዚህ በእውቁ ጋዜጠኛ ሶፎንያስ ላይ የተለያዩ ወሬዎች ሲወሩ እንደነበር እናስታውሳለን። መረጃዎች ከሰዓታት ወደ ሰዓታት በየጊዜው አፕዴት ስለሚሆኑ ማለት ነው። ሰውየው ወይም ደግሞ ይህ እውቅ ጋዜጠኛ ሶፎንያስ በጸበል ቦታ እንደገባ ወይም ደግሞ በቁጥጥር ስር እንደዋለ የተለያዩ መረጃዎች ሲሰሙ ነበር። ሆኖም ግን ሰውየው ጸበል ቦታ የሚግባ የትም ይሂድ ጉዳዩን ህግ ይዞት እንግዲህ እስከ መጨረሻው ውሳኔ እንደሚሰጥበት ተስፋ እናደርጋለን። ለዚህ ደግሞ እንደ ምክንያት ወይም ደግሞ እንደ ተስፋ ብዬ የምሰጣቸው በፊት ጋዜጠኛው የሚያገለግልባቸው የሚዲያ ጣቢያዎች እሱን ወይም ደግሞ የእሱን ፕሮግራሞች አግደዋል። ካሁን በኋላም እሱ በዛ ሚዲያ ጣቢያዎች ላይ እንደማይገኝና ድጋሚ እድል እንደማይሰጠውም አሳውቋል። ብቻ ይህ ብቻ አይደለም፣ ጠንካራ ውሳኔዎችን መወሰን እንደዚህ አይነት ነገሮች ምናልባት ባይጠፉ እንኳን የማያዳግም ቅጣቶች ሲኖሩ በጣም በመጠናቸው ሊቀንሱ ይችላሉ ብዬ አሰብኩኝ። ወደ ኔክስት ቪዲዮ። ለማግባት ሶፋ ግዴታ ነው ያለው ማን ነው? ማን ነው ይሄን ያስተማራችሁ? ማን ነው ሶፋ ነው ያላችሁ? ሲጀመር ሁለት ሰዎች የሚሰሩ ሰዎች ያሉበት ቤት ሶፋ ራሱ ምን ያደርጋል? አሁን በስተበበሊ የሆነ ትልቅ ቤት ይከራዩና አገር የሚያክል የሆነ ምቀኛ የሆነ ሶፋ ይገዛሉ። ቤት ውስጥ ትልቅ ሶፋ መደገፊያው ራሱ ይሄን የሚያክል በክራይ ቤት። ከዛ ለሱ ሶፋ እኮ ነው ቤት ተከራይተው የሚያኖሩት። እነሱ ቤት አይውሉ። ሶፋው ቤት ተከራይተውለታል። ቁጭ ብሎ ቤት ውስጥ አይቀመጡበትም እኮ ማታ ጨርቀው ነው የሚመጡት። ቤት እየተወለድጋገዱ መጥተው አልጋ ላይ ነው የሚወጣው። አይ እነዚህ ቀረፎች ይላል ቤት ውስጥ ሶፋ ቁጭ ብሎ እርስ በርስ ያወራሉ። ባለ ሁለቱ ለሶስቱ ስንት ነው ግን የተከራዩልኝ ይላል። 20 ሺህ ብር ይላል። 20 ሺህ ብር ቀረፎች ናቸው ይላል። ባለ አንዱ ያወራ ግብብዳቃ ገዝተ ባለ ትዳር ልትባል ለምን ሲባል እሁድ ዘመዶቼ ይመጣሉ ልታሳያቸው። ሶፋ ማሳየት ከፈለጋችሁ ፈርኒቸር ቤት ሂዱና አሳያችሁ። የምሬን ነው። ሂዱና ሌዘር አለ ይወላችሁ
ዜማ ፈርኒቸር አለ አይደል? ሌላም ሶሊያና ምናምን ዴሉስ ፈርኒቸር ይሁን ባል ዘምናም ይዙና አሳዩ። ሱፍ እሑድ ሰዎች ሲመጡ እናንተ ቤት እና ይበል ጎትተሽ ይሁን ሼልፍ ቢጋርም ሼልፍ እስክሪን ፍላት ስክሪን ቴሌቪዥን ይሄዱና አሳዩ። ገንዘብ ልሰብስብ ምን ያደርግልሃል? ትዳር እኮ ገንዘብ አይበላም። ገንዘብ እኮ እናንተን ሰርቭ ነው የሚያደርጋችሁ። መጥቶ እናንተ አሁን የምትኖሩትን ሰዎች ነው የሚያገለግለው። ደግሞ ሰብሰብ አድርጋችሁ ላይፋችሁን በስርዓት ከያዛችሁ በስርዓት ያኖራችኋል። ፓስተር ቸሬ በተለያዩ ማህበራዊ ጉዳዮች ላይ የሚያነሳቸው ሀሳቦች በፕሮቴስታንት እምነት ተከታዮች ብቻ አይደለም፣ በተለያዩ እምነት ተከታዮች ዘንድ ፍቅርን አትርፎለታል። እናንተስ በፓስተር ቸሬ ሀሳብ ትስማማላችሁ አትስማሙ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። እኔ ኃጢአተኛ ልጅህ ነኝ፣ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄህ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎችህ አንዱ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው ፈርጥ አስተማሪዎች ወይም ደግሞ ጎልማሳ መምህሮች መካከል አንዱ ነው መምህር ኢዮብ። እንግዲህ ያስተማረው ትምህርት ሁላችንንም ይመለከታል ብዬ አስባለሁ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ይሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮቹ ላይ ያላችሁት ማንኛውም ሀሳብ አስተያየት ይሄኛውን ነገር ብታስተካክሉ የምትሉትን ወንድማዊ እህታዊ ምክራችሁን እቀበላለሁ። ወደፊት ጥሩና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ወይም ስለሚያበረታቱኝ ማለት ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። በድጋሚ ስለነበረን ቆይታ አመሰግናለሁ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ